ኢንዱስትሪያል ፓርክ መንግስት ይገነባ ነበር። አሁን ግን ኢንዱስትሪያል ፓርክ የሚገነቡ የፕራይቬት ሴክተር መፍጠር ችለናል። በርከት ያሉ በሺህ የሚቆጠሩ ፋብሪካዎች፣ የኢንዱስትሪያል ፓርኮች፣ ሞደርን ኢንዱስትሪዎች መስራት ስንጀምር በሀገር ውስጥ ከዚህ ቀደም ማምረት የማንችላቸውን ከውጭ የምናስገባቸው ምርቶች በበቂ ደረጃ በሀገር ውስጥ ለማምረት ወደ ውጭ የምንልከውን ቁጥር ለማሳደግ በእጅጉ አግዟል። ሪስፖንድ አድርጓል። ኢንዱስትሪ ብቻ ሳይሆን ግብርናን ብንመለከት ኢትዮጵያ ውስጥ የነበረው ግብርና ይታወቃል ምን አይነት ችግር እንደነበረበት። በሚሊዮን የሚቆጠር አርሶ አደር በክላስተር ካደራጀን በኋላ ትራክተር፣ ኮምባይነር፣ ፓምፕ የተለያዩ ማሽነሪዎችን ማቅረብ ስንችል የአነስተኛ አርሶ አደሮች በሚያርሷቸው ማሳዎች ላይ የሚገኘው ምርት እያደገ ሲሄድ ፕራይቬት ሴክተሩ በዛው ልክ ኢንቨስት ማድረግ እየጀመረ ነው። ለምሳሌ ቡናን እንኳን ብንወስድ 100,000 ሄክታር ገደማ መሬት የፕራይቬት ሴክተር ወስዷል። 100,000ውን በኢሪጌሽን ከሰሩ የምናመርተውን ግማሽ ያክል ሊያመርት ይችላል። የፕሪሲሽን ፋርሚንግ፣ ኢሪጌሽን በከፍተኛ ደረጃ ፕራይቬት ሴክተሩ ፍላጎት አድሮበት ትርፋማ እንደሚያደርገው አምነው እየሰራ ነው። በተለይ ፍሩት ላይ ሰፋፊ ስራዎች እየተሰሩ ይገኛሉ። ግብርናውም ሪስፖንድ አድርጎ በፍጆታችን ብቻ ሳይሆን በኤክስፖርታችን የሚታይ ሆኗል። በማይኒንግ ሴክተር ስንወስድ ከዚህ ቀደም ማይኒንግ ኢትዮጵያ ውስጥ ሊጠራ የሚችል ስራ አለ ማለት ይከብዳል። ኤክስፖርታችን ውስን ነው። አሁን ግን በወርቅ፣ በማዳበሪያ፣ በጋዝ፣ በሴራሚክ፣ በሲሚንቶ የፕራይቬት ሴክተሩ ኢንተርቬንሽን መንግስት አይን ሲገልጥና ሲያመቻች ምን ሊያመጣ እንደሚችል ያሳያል። ሲሚንቶ ለምሳሌ ቦይ ለሚን ብንወስድ ትልቁን የሲሚንቶ ፋብሪካ የገነባ ነው በፕራይቬት ነው። በቅርቡ ምናልባት በወር ጊዜ ውስጥ ትልቁን የወርቅ ፋብሪካ እናስመርቃለን። የማዳበሪያ ፋብሪካችን እየሄደ ያለበት ጉዞ ይታወቃል። በጣም በፍጥነት የተሰራ ነው ያለው። ካልነውም ጊዜ ፈጥነን ልንጨርስ እንደምንችል እንጠብቃለን። ጋዝ ያለን ስራ ይታወቃል። የማይኒንግ ሴክተር በፖሊሲ ላይ ባስቀመጥነው ልክ ሪስፖንድ ማድረግ መጀመሩን በኤክስፖርት ውጤታችን ይታያል። ቴክኖሎጂ ብንወስድ ሞባይል ማስፋት፣ ዳታ ማስፋት ብቻ አይደለም። በቴሌኮም ብቻ የነበረውን ሌላ ፕራይቬት ሴክተር ሳፋሪኮም ስናመጣ ኮምፒቲሽን ሲፈጠር፣ ዳታ ፔኔትሬሽን ሲያድግ፣ እነ ኤአይ ሲጨመሩ፣ እነ መሶብ ሲጨመሩ፣ እነ 5 ሚሊዮን ኮደር ሲጨመሩ ቴክኖሎጂ በደንብ ሪስፖንድ እያደረገ ኢኮኖሚያችንን የሚያነቃቃና የሚያስተሳስር እየሆነ እየመጣ ነው ያለው። ከነዚህ ጋር እንግዲህ አምስተኛው ቱሪዝም ነው።